ሁላችሁንም በተወደደው ጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ቆያችሁ? ደህና ናችሁ? ክብር ለእግዚአብሔር ይሁን። ዛሬ ከእናንተ ጋር የጌቶችን ጌታ የነገስታትን ንጉስ ልዑል እግዚአብሔርን ማምለክ፣ እግዚአብሔር አብን፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሥላሴ አንድ አምላክን ማምለክ እድል ነውና ጌታ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ወንድሜ ዶክተር ቼሬ እንዳለው እኔና የቤተ ክርስቲያናችን ዋና ጻፊ ዶክተር ስምዖን ሙላቱ ከኖቬምበር 18 እስከ 21 ድረስ በሉዚያና ኮንፈረንስ አለ። ኪንግደም አድቫንስ ኢኒሺዬቲቭ ኮንፈረንስ የሚባል ከዓለም ዙሪያ መሪዎች ይሰበሰባሉ በወንጌል ስራ ዙሪያ። በሱ ዙሪያ ለመምከር ለመጸለይ የልምድ ልውውጥ ለማድረግ ሰፊና ትልቅ ፕሮግራም ነውና ለሱ ነው የመጣ ነው። እንግዲህ አሜሪካ ሲመጣ እናንተ ጄት ላግ የምትሉት አለ። እኔሱ ደግሞ ይታገለኛል። አሜሪካ ሲመጣ 2-3 ቀን ለኔ የትግል ጊዜ ነው። ወደ አገር ቤትም ሲመለስ ትግል ነውና ቀደም ብለን እንመጣለን። 2-3 ቀን ሲመጣ እንዲህ ከቅዱሳን ጋር ጌታን ማምለክ ትልቅ እድል ነውና እግዚአብሔር ከዘላለም ዘመናት በፊት ያቀደው እሱ የወደደው የፈቀደው ሆኗልና እኔ ደስ ብሎኛል። እግዚአብሔር ይባረክ። በአሜሪካ ነገር ያላችሁ ወንድሞች እህቶች ቅዱሳን ደህና ናችሁ? ሰላም ናችሁ? ትበረታላችሁ? ህይወት እየተገፋ ነው። አገልግሎት ጥሩ ነው አይደለም? ክብር ለጌታ ይሁን። ስለ ኢትዮጵያ ቃለ ሕይወት ቤተክርስቲያን በተለይ ከአገልግሎት ጋር ተያይዞ ትንሽ ነገር የጭማቂ ወይም የሳመሪ ሊበልና ወደ እግዚአብሔር ቃል አብረን እናልፋለን። ምናልባት በዚህ ስፍራ ከቃለ ሕይወት ከሙሉ ወንጌል ከመሠረተ ክርስቶስ ከሕይወት ብርሃን ከሌላውም የመጣችሁ ትኖራላችሁ። ግን ስለ ቃለ ሕይወት መስማት እኔ ከሰማው ቆይቻለሁ። ያወቁት ነገር ጥቅም ባይሰጥ ጉዳት የለውም ይባላል። ስላወቁ አንድ ሰው አንድ ነገር ስላወቀ አይጎዳምና ያ ማወቅ ወደ ጸሎትም ሊወስዳችሁ ይችላል። ማን ያውቃል? ውሎ ሲያድር ደግሞ ያ እውቀት ያ ጸሎት ወዴት እንደሚወስዳችሁ። በአሁኑ ሰዓት የኢትዮጵያ ቃለ ሕይወት ቤተክርስቲያን ከእግዚአብሔር ምሕረት የተነሳ ከወንጌል አማኞች እግዚአብሔር ቀደም አድርጎታል። ከእግዚአብሔር ምሕረት የተነሳ ምንም ስለሆንን ሳይሆን ከ12 ሚሊዮን በላይ አባላት አሉ። ትክክለኛ ቆጠራ ቢደረግ ከ15-16 በላይ እንደሚሆን ይገመታል እና ግምቱን አንወስድም። ከ12,000 በላይ አጥቢያዎች አሉ። የዛሬ 4 ዓመትና ከዚያ ወደ ኋላ ያኔ የቤተ ክርስቲያናችን ቁጥር 10,000 ተብሎ ይታሰባል። የአባላት ቁጥርም ወደ 10-11 ሚሊዮን ይሆናል ተብሎ ይታሰባልና ቦርዱ ትእዛዝ ሰጥቶ 11 ሰዎች የምንገኝበት እኔም ከእግዚአብሔር ምሕረት የተነሳ የዛ ኮሚቴ አባል ነበርኩኝና የ5 ዓመት ስትራቴጂክ ፕላን ወይም ስልታዊ እቅድ አዘጋጀን። እሱን ዞር ላድርግና ቤተ ክርስቲያናችን አሁን ወደ 98 ዓመቷ ነው። ጌታ ቢፈቅድ ብንኖር ጌታ ኢየሱስ ተመልሶ በማሉ ካልመጣ በእናንተ እዚህ 28 ዛገር ቤት በ2020 የቤተ ክርስቲያናችን የምስረታ 100ኛ ዓመት በዓል እናከብራለን። ሴንቴኒያል ወይም 100 years anniversary እናንተ የምትሉት ማለት ነው። እና የዛኔ የአጥቢያዎችን ቁጥር ዳብል ለማድረግ በእጥፍ ለማሳደግ እና የአባላትን ቁጥርም ዳብል ለማድረግ 10,000 አጥቢያዎችን ወደ 20,000 አጥቢያዎች 10 ሚሊዮን አባላትን ወደ 20 ሚሊዮን አባላት እቅድ ተነድፎ በጥንቃቄ ስራ እየተሰራ ነው። ክብር ለጌታ ይሁን እና ጨብጭብ ለጌታ ክብርና ምንድነው እናንተን ጭብጨባዋ ገንዘብ ያስከፍላችኋል? እንደ በደንብ አድርጋችሁ አጨብጭቡ። ክብር ለጌታ ይሁን። በመንፈሳዊ ዘርፍ ሰፊ ስራዎች አሉ፣ አገልግሎቶች፣ በልማትም እንደዚህ ሰፊ ስራዎች እዛ ውስጥ ይያችሁ አልገባም። ወደ መንፈሳዊ ዘርፍ ላምጣችሁና 6 መምሪያዎች አሉ፣ 3 ክፍሎች አሉና ከ6ቱ መምሪያዎች አንዱ ነው እኔ በማስተባበር የማገለግለው። የሚሽን መምሪያ ተብሎ ከስሩ 9 የተለያዩ ሴክሽንስ ወይም ክፍሎች አሉ። ሰፊ ስራዎች እየተሰሩ ናቸውና በአሁኑ ሰዓት በኢትዮጵያ ቃለ ሕይወት ቤተክርስቲያን አገር ቤት
አራት አይነት ወንጌላውያን አሉ። የውስጥ ወንጌላውያን ተብሎ በአንዲት አጥቢያ የሚያገለግሉ፣ አካባቢያዊ ወንጌላውያን ተብሎ በድሮ አጠራር አውራጃ፣ ቀጥሎ የክፍለ ማህበራት ህብረት፣ በኋላ ላይ የአጥቢያዎች ህብረት ተብሎ በአሁኑ ሰዓት የአጥቢያዎች ህብረት ይባላልና በዛ ደረጃ የሚያገለግሉ፣ በክልል ደረጃ ክልላዊ ወንጌላውያን ተብሎ የሚያገለግሉ አሉ። በአገር አቀፍ ደረጃ ብሔራዊ ወንጌላውያን ተብለው ከደቡብ ወደ ሰሜን ከምዕራብ ወደ ምስራቅ ሄደው የሚያገለግሉ አሉ። ከ3000 በላይ የወንጌል መልእክተኞች አሉ። እንደገና በጭብጨባ ለጌታ ክብር እናምጣለን። ከዓለም አቀፍ ሚስዮናውያን ጋር ተያይዞ ወይም ግሎባል ሚሽነሪስ በአሁኑ ሰዓት ከ35 በላይ በኢትዮጵያ ቃለ ሕይወት ቤተክርስቲያን የተላኩ ግሎባል ሚሽነሪስ በዓለም በተለያዩ ክፍሎች የሚያገለግሉ አሉ። ገና አልጀመርንም እና ሰፊ ስራ ከፊት ጠብቀናል። እግዚአብሔርም በአሁኑ ሰዓት በስራ ላይ አለ። ጌታ የተመሰገነ ይሁን። የዚህን ያህል ካወቃችሁ አሁን ከሰማችሁት ውስጥ የሚጎዳችሁ ነገር የሚጎዳኝ ነገር ሰምቻለሁ የሚል ሰው ካለ እጁን ያውጣና እግዚአብሔር ይመስገን። ዛሬ በጣም በተወሰነ ደቂቃ ውስጥ እንዲህ በሚል ርዕስ ከእግዚአብሔር ቃል አብረን እንማራለን። ምን በሚል ርዕስ ብላችሁ እኔን ትጠይቁኛላችሁ? ሁላችሁም 1 2 3 ጠይቁኝ። የብዛታችሁን ያክል አልጠየቃችሁኝም። 1 1 3 እንዲህ በሚል ርዕስ ከእግዚአብሔር ቃል አብረን እንከፋፈላለን። በወኪሎቻችን ብቻ ሳይሆን ሁላችንም ለምስክርነት ተጠርተናል። አሜን ያርግልን። ይደግማለሁ። በወኪሎቻችን ብቻ ሳይሆን ሁላችንም ለምስክርነት ተጠርተናል። የተወደድሽ እህቴ ለምስክርነት ተጠርተሻል። እህቴ ለምስክርነት፣ እህቴ ለምስክርነት። ወንድሞቼ እዚህ ከፊት ያላችሁ፣ መሃል ላይ ያላችሁ፣ ከኋላ ያላችሁ እያንዳንዳችን ለምስክርነት ተጠርተናል። አሜን። በነገረ መለኮት ዲፕሎማ ሳያስፈልግ፣ ዲግሪ ሳያስፈልግ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ፣ ሰርቲፊኬት ሳያስፈልግ መስካሪዎች መሆን እንችላለን። ደግነቱን ማውራት መናገር ስንጀምር ጌታ ኢየሱስ እኮ ደግ ነው፣ መልካም ነው፣ በቃ እሱን ማከታተል እሱ ወንጌል አይደለም እንዴ? ወንጌል ነው። በወኪሎቻችን ብቻ ሳይሆን ሁላችንም ለምስክርነት ተጠርተናል። ትንሽ ይህን ፈንጠቅ ላርግና ከእግዚአብሔር ቃል አብረን እናነባለን። በወኪሎቻችን ማለት በዚች በእናንተ አጥቢያ 100 ሰዎች ቢኖሩ ምሳሌ ነው። 100 ሰዎች ቢኖሩ 10 ወንጌላውያንን ቢታሰማሩ 90ው ሰው በቤት ዝም፣ በሰፈር ዝም፣ በስራ ስፍራ ዝም። እንግዲህ እዚህ እኛ ጋር አገር ቤት የሚባል እዚህ የማይባል በለቅሶ ቦታ ዝም፣ በሰርግ ስፍራ ዝም። ሚሽን ማይንድድ ቸርች ነው የምትባለው። የተለመዱ የሰንበት ትምህርት ቤት፣ የጸሎት ፕሮግራም፣ ኳይሩ ምኑ ኖሮ ወንጌልን የሚያገለግሉ ኢየሱስ ያድናል ብሎ የሚናገሩ 10 ብቻ ከሆኑ 90ው ዝም፣ በውጭ ዝም ከሆነ ሚሽን ማይንድድ ቸርች ናት። የእግዚአብሔር ሐሳብ ግን ቤተ ክርስቲያን ሚሽናል ቸርች እንድትሆን ነው። እያንዳንዱ ሰው እንዲመሰክር፣ እያንዳንዱ ሰው ይቻላል አይቻልም፣ ይቻላል የምትሉ እጃችሁን አሳዩ። በደንብ አሳዩ። ይቻላል። በሱ ዙሪያ ትንሽ ሐሳብ ለመከፋፈል ነው። መጽሐፍ ቅዱስ የያዝን በጣም የተለመደ ሐዋርያ ሥራ ምዕራፍ 1 ከቁጥር 1 እስከ 8 ያለውን አነባለሁ። መጽሐፍ ቅዱስ የያዝን ሁላችንም ያን ክፍል እናወጣለን። የሐዋርያ ሥራ ምዕራፍ 1 ከቁጥር 1 እስከ 8 ያለውን አነባለሁ። የእግዚአብሔር ቃል በዚህ ስፍራ እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረ ሁሉ መጀመሪያው ነገር ጻፍሁ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ ጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱ አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም።
ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድርም ዳር ድረስ ምኖቼ ትሆናላችሁ። ምስክሮቼ ትሆናላችሁ። ሐዋርያት ሰብሰብ ብለው ጌታ ኢየሱስን አንድ ጥያቄ ጠየቁት። ከዚያ በፊት ግን ጌታ ስለ መንፈስ ቅዱስ መውረድ አብ የሰጠው ተስፋ እኔም ደጋግሜ አስረግጬ የነገርኳችሁ በቅርቡ ይሁን ይሆናል። መንፈስ ቅዱስ ይመጣል፣ በሱ ትጠመቃላችሁ ብሎ ስላቸው በጣም ጓግተው በጣም ናፍቀው መቼ ይሆናል? መንፈስ ቅዱስ ይመጣ ምንድን ነው የሚያደርገው? በጣም ብዙ ነገር መጠየቅ ሲገባቸው፣ በጣም ኤክሳይትድ መሆን፣ መገረም፣ መደነቅ ሲገባቸው ማቴዎስ እጁን አወጣ። እንደዚያ ተብሎ እዚህ አልተጻፈም፣ እንዳትፈልጉ አደራቸውን። ማቴዎስ ያንተ ጥያቄ ምንድን ነው? ለእስራኤል መንግስቷ መች ትመልሳለህ? በጣም ይታወቃል። በዘመኑ እስራኤል በሮም ቅኝ ግዛት ወይም በጣሊያኖች ቅኝ ግዛት ይገዛ ስለነበረ በጣም ኮንሰርንድ ሆነው ግድ ብሏቸው ጥያቄ ምንድን ነው ማቴዎስ? ለእስራኤል መንግስቷን መች ትመልሳለህ? ዮሐንስም እጁን አውጥቷል። ዮሐንስ ያንተ ጥያቄ ለእስራኤል መንግስቷን መች ትመልሳለህ? እያንዳንዳቸው አንድ አይነት ጥያቄ፣ ለእስራኤል መቼ መንግስቷን ትመልሳለህ? ቤተሰብ ስለ ትልቁ የእግዚአብሔር መንግስት እያስተማራቸው ቆይቶ ስለ ትንሿ በዓለም ካርታ ላይ ከነጥብ ትንሽ ከፍ ትላለች እስራኤል። እሷ በጣም ገዷቸው ጥያቄ ጠየቁት። ለእስራኤል መንግስቷን መች ትመልሳለህ? ለእስራኤል መንግስቷን በጣም ኢምፖርታንት ጥያቄ ነው። ነገር ግን ከነበሩበት ሁኔታ ጋር ያልተገናኘ በእጃቸው የገባ የነበረው ትልቅ ነገር የዘላለም አጀንዳ። አትላንታዎች ዘላለም ስንት ጊዜ ስንት ነው? የእግዚአብሔር የመንግስቱ ጉዳይ፣ ብርቱ ጉዳይ፣ ዋና ጉዳይ፣ አንደኛ ጉዳይ። እሱን ወደ ጎን አድርገው ለእስራኤል መንግስቷን መች ትመልሳለህ? እሱን ማወቁ አልተሰጣቸውም አለና፣ ነገር ግን አጭር ጸሎት እንጸልይ። ልዑል እግዚአብሔር ሆይ አንተ ድንቅ አስተማሪ ነህ። ወንድሞቼና እህቶቼ እኔ በእግሮች ስር ተቀምጠናል። ከልብ በኢየሱስ ክርስቶስ ጌታ ስም ለልባችን ተናገረን። አንድ ነገር ወደ ቤታችን ስንሄድ ይዘን የምንሄደው አንድ ነገር፣ ጊዜያችንን፣ ጉልበታችንን፣ ገንዘባችንን፣ እውቀታችንን ኢንቨስት የምናደርግበት የምናፈስበት አንድ ነገር። 1000 ነገር አንለምንህም፣ 1000 ነገር አንለምንህም፣ 100 ነገርም አንለምንህም፣ 2 ነገርም አንለምንህም። አንድ ነገር፣ ዋና ነገር፣ የእግዚአብሔር አንደኛ ነገር፣ መድኃኔ ዓለምን የዓለምን ቤዛ ጌታ ኢየሱስን የዛሬ 2000 ዓመታት ገደማ ከሰማይ ወደ ምድር ያመጣ ንጽሕት ቅድስት ድንግል በሆነችው በእናታችን ማርያም ማኅፀን እንዲያድር ያደረገ፣ በከብቶች በረት እንዲወለድ ያደረገ፣ የመስቀልን ሞት እንዲሞት ያደረገ፣ እንዲቀበር ያደረገ፣ እንዲነሳ ያደረገ። ሰማይና ምድር ተጣልተው ነበር። ሰው ከፈጣሪው ጋር ተላልፎ ነበር። የሰው ልጅ ሕግን በመጠበቅ መልካም በማድረግ መጽደቅ ስላልቻለ አምላክ በሰማይ በተያዘ የመለኮት የጊዜ ሰሌዳ ወደ ምድር ወረድክና የመስቀልን ሞት ሞትክና ሰው ከፈጣሪው ጋር የሚታረቅበትን መንገድ አበጀ። ስም በኢየሱስ ስም ብሩክ ይሁን። ወንጌል በተነገረን በተሰበከልን ጊዜ በተወራልን ጊዜ በዚህ በኢየሱስ በኩል መጣና ከእግዚአብሔር ጋር መታረቅ ሆነልን። ሙታን ነበርን፣ የዘላለም ሕይወት እኛ ሆነ። በድቅድቅ ጨለማ ውስጥ እንመላለስ ነበረ፣ ወደሚያስደንቅ ብርሃን መውጣት ሆነልን። ያዳንከን በምክንያት ለምክንያት ነውና እሱ ብዙ ጊዜ ስንሰማ የቆየው ነገር ዛሬ እንዲታደስልን በተለወጠ ሕይወት ኢየሱስን እንድንመሰክር በተግባር በጾም በጸሎት አንተ የጠራሃቸውን በመላክ በመስጠት ማገልገል እንዲሆንልን፣ አፋችንን ከፍተን ኢየሱስ ያድናል ብለን መናገር እንዲሆንልን ዛሬ ተብሎ የተጠራ ሳለ እንድታነቃ ጌታ ኢየሱስ ክርስቶስ ዳግም ምጽአት በባለፉት ብዙ ዓመታት በደጅ ነው ያልን ቆይተናል።
ዛሬ እንዲህ እንላለን። የጌቶች ጌታ የነገስታት ንጉሥ የኢየሱስ እግሮች ወደ ውስጥ ገብቶ ነው ያሉት። ባለቀ መጨረሻ በሆነ ዘመን፣ የዘመን እላቂ የዘመን ጭላጭ በሆነ ዘመን፣ ትንቢቶች በሙሉ የተፈጸሙ ባሉበት ዘመን ውስጥ አለንና አቤቱ ከእንቅልፍ እንድታነቃን፣ መክሊታችን እንድናተርፍ፣ ኢየሱስ ያድናል ብለን ሰው ወደደም ጠላም እንድንናገር ጌታ በኢየሱስ ክርስቶስም እሱ ሆኖ እንዲበዛልን ተስማምተን እንጸልያለን። ቃልህን ባርክልን። የዛሬ 20 ዓመት 30 40 ዓመት 50 ዓመት ወደ ኋላ ሰው ቢሰማ ባይሰማ የምንናገር የምንመሰክር በተለያዩ ምክንያቶች ዝም ያለን እኔን አንድ ብሎ አቤቱ ምህረት በኢየሱስም እንድታደርግልን እንድንናገር እንድትረዳን ተስማምተን እንጸልያለን። ስለሰማህን ተመስገን በኢየሱስ ክርስቶስ ጌታ ስም። አንድ እውነት የሆነ ነገር የሰማሁትን ላካፍላቸውና ባነበብኩት ቃል ክፍል ዙሪያ ትንሽ ሐሳብ ወደ ብሉይ ኪዳን ወስዳችኋለሁ። ግን ከሰዓት ጋር ተያይዞ ተነግሮኛልና ግን እዚህ ሆናችሁ በዚህ እንድትሆኑ በጌታ አደራ እላችኋለሁ። ይሄ እውነት ነው። ከዚህ በፊት ሰምታችሁ ከሆነ አላውቅም። በእንግሊዝ አገር ሴሪ የምትባል አውራጃ አለች አሉ። ሴሪ ብለው ሲሉ ነው የሰማሁትና እዚህ ከአሜሪካን ሀገር አንድ ዶክተር ኢትዮጵያ መጥቶ የዛሬ 7-8 ዓመት ወርክሾፕ ነበርና በዚያ ወርክሾፕ ላይ ያገለገለ ያለ ተናገረውን ከሰማ ሰው ነው የሰማሁት። ተጨምሯል ብዙ ተቀንሷል ብዬ አልልም፣ ግን እንዲህ የሚል ነገር ሰማሁኝ። እንግሊዝ ሀገር አንድ አውራጃ፣ ከዚያች አውራጃ ውስጥ አንዲት አጥቢያ ቤተክርስቲያን ነበረችና የወንጌል አማኞች ቤተክርስቲያን እና አንድ ሚስዮናዊ የወንጌል መልእክተኛ እንግሊዝ አካባቢ ዳር ላይ ወደሚገኙ ደሴቶች ለመላክ አሰቡና አንዲት ሴት ባሄዶ 3 ወንዶች ልጆች የነበሯት አንዲት ሴት ነበረችና በአጥቢያ ውስጥ ያሉ መሪዎች፣ ወገኖች፣ ምእመናን፣ ወንድሞች፣ እህቶች ጾመው ጸልየው ጊዜ ወስደው አስበው መክረው አንድ የወንጌል መልእክተኛ ወደዚች ደሴት መላክ አለብን፣ ኢየሱስ ያድናል ብሎ የሚናገር የወንጌል መልእክተኛ ተስማሙ። ረጅሙን ሳሳጥር የዚያች ባል ሞቶባት 3 ወንዶች ልጆቿን የምታሳድግ የመጀመሪያዋ ወንድ ልጅ እንዲሄድ ተደረገ። አነጋገሩ፣ ተስማማ፣ ተጸለየ። ቤተ ክርስቲያን ባረከችው፣ እናትን ባረከችው። መርቀውት የሚሄደው በመርከብ ነበርና በመርከብ ይሄዳል። በደንብ ስሙ። ተጓዘና ደረሰ። እውነተኛ ታሪክ ነው፣ ፈጠራ ያልሆነ። ደረሰ ባህር ዳር እና ደረሰና ከባህር ወረደ። ዛ ደሴት ላይ አለቃ ዋና የሆነ በጣም ጨካኝ አረመኔ የሆነ ሰው ነበረና ባህር ዳር ነበረ ያ አረመኔው ጨካኙ አለቃ የሆነው። ይሄ የወንጌል መልእክተኛ እዛ ደርሶ ከዚህ ከጨካኙ ከአረመኔው ጋር ፊት ለፊት ይገናኛሉ። እከሌ ይባላለሁ እዛ እከሌ ይባላለሁ። ቀላል ነገር ነው። ከዚያ በኋላ ለምን መጣ? አንተ ማን? እኔ እከሌ ይባላለሁ። ለምን መጣ? ወንጌልን በዚህ ደሴት ላይ ለመመስከር መጣሁኝ። ከደመና በታች ከፀሐይ በታች በእግዚአብሔር አምሳል ለተፈጠረ ለሰው ከኢየሱስ በስተቀር ሌላ ተስፋ ስለሌለ ይህን ኢየሱስን ለመስበክ መጥቻለሁ ነው። ይሄ ጨካኙ ሰው በራሱና በወንጌል መልእክተኛው መካከል መስመር አሰመረና እቺን እለፍ፣ አንገቴን ካንተ ላይ አነሳለሁ አለ። ቤተ ክርስቲያን ጸልያለኝ፣ መርቃኝ፣ እናቴ መርቃኝ፣ ኢየሱስ ያድናል ብዬ ለመናገር መጥቼ እንዴት አድርጌ ወደ ኋላ እመለሳለሁ? ያቺ የተሰመረችውን መስመር አለፈ። ይሄ እውነተኛ ነገር ነው። አነሳና በሰይፍ ጭንቅላቱና ሌላውን ሰውነት ለሁለት ከፈለ፣ ሞተ ማለት ነው። ይህ ዜና ወደ ቤተ ክርስቲያን መጣ፣ ወደ እናት መጣ። በቤተ ክርስቲያን ያሉ ሰዎች ተረበሹ። እውነተኛ ታሪክ ነው፣ አትርሱ። ወጣቶች በሙሉ ግልብጥ ብለው ወንዶችም ሴቶችም ሁላችን እንሄዳለን፣ ሁላችን እንሞታለን። አይ ሁሉ ሄደው የሚሞቱበት ጉዳይ አይደለም። ቆይ ተረጋጉ። አዘኑ፣ በጣም አዘኑ።
ረጅሙን ላሳጥርና ተጽናኑ። እናት ግን በጣም ልቧ ተጠብቆ ኳይት በደስታ በሰላም ተሞልታ ምንም አላዘነችም ማለት አይደለምና ማዘኑ ይኖራል። ግን ከልክ ያላለፈ ትንሽ ከተረጋጉ በኋላ እንደገና ጸልየው ተዘጋጅተው ምን ብለው በወጣቶች መካከል ፍተሻ ሲያደርጉ የዚያች ሴት ሁለተኛ ልጁ እንዲህ ተደረገ። ቤተ ክርስቲያን ተስማማች፣ እናትም ተስማማች። was she crazy? አብዳለች? አላበደችም። የገባት አንዲት ሴት እውነተኛ ታሪክ ነው ብያቸዋለሁ። ከብዙ ምክክር፣ ጸሎት፣ ጾም የዚያች ሴት ሁለተኛ ልጇ እንዲህ ተደረገ። ባርከውት መርቀውት ሄደ። በመርከብ ተጓዘ ለቀናት። ከመርከብ ወረደ። አሁንም ከዚያ ሰው ጋር ፊት ለፊት ተገናኘ። እከሌ እከሌ እባላለሁ። ለምን መጣ? ወንጌልን ለመስበክ ኢየሱስን ለመስበክ መጥቻለሁ። ያችን መስመር አሰመረና እስቲ አንድ እግርህን አንገቴን ካንተ ላይ አነሳለሁ። ወንድሜ መጥቶ ያችን መስመር አልፎ ተሰይፎ ወደ ጌታ ከሄደ ቤተ ክርስቲያን ለይታኝ ባርካኝ መርቃኝ ጸልያለኝ። እናቴ ባርካኝ መጥቼ ኢየሱስ ያድናል ሳልል እንዴት ሞትን ፍርቼ ከዚህ እመለሳለሁ? መስመር አሰመረ። ያችን መስመር አለፈ። አነሳው። መጣ ወሬው። ቤተ ክርስቲያን አዘነች። እናት አሁንም ረጅሙ ሳሳጥር ቀናት ተቆጠሩ። ከዚያ በኋላ ቤተ ክርስቲያን ጾም፣ ጸሎት እልክ ውስጥ ገባች። እንዴት አድርገን ለአንድ ሰው ማሳመን አለማሳመኑ የመንፈስ ቅዱስ ጉዳይ ነው። የወንጌል መልእክተኛ መላኩ የኛ ጉዳይ ነው። ሁለተኛ ልጇ ሄደ። በተመሳሳይ ሁኔታ ዋጋ ከፈለ። ከጥቂት ጊዜ በኋላ ሶስተኛ ሰው መላክ ነበረበት። የዚያች ሴትዮ ሶስተኛና የመጨረሻ ልጇ ባሏ ወደ ጌታ ሄዷል። የመጀመሪያ ልጇ ወደ ጌታ፣ ሁለተኛ ልጇ ወደ ጌታ። እውነተኛ ታሪክ ነው ብያቸዋለሁ። ተጸለየ፣ ተመከረ፣ ወጣቶች ውስጥ ፍተሻ ተደረገ። አሁንም በሱ ላይ እጣ፣ የእድለኞች እጣ ገመዱ በአማረ ስፍራ የወደቀ፣ በዘላለም ላይ በኢየሱስ ላይ የወደቀ ሄደ። በመርከብ ተጓዘ። ከመርከብ ወረደ። ከዚያ ሰው ጋር ፊት ለፊት ተገናኘው። መስመር አሰመረ። ለምን መጣ? እስቲ እለፍና አለፈ። ከቱን አነሳ። እግዚአብሔር በሰማይ ዙፋኑ ላይ ሆኖ ያያል፣ ይመለከታል። የመጽሐፍ ቅዱሱ እግዚአብሔር ሰውን ለማዳን በአንድያ ልጁ ላይ በመድኃኔ ዓለም ላይ በኢየሱስ ላይ ከጨከነ፣ በእስጢፋኖስ ላይ ከጨከነ፣ ሶስተኛው ተገደለ። ቤት መልእክት መጣም። ቤተ ክርስቲያን ተበጠበጠች። እናት ሰማች። ጸጥ ረጭ ርፍ ድልድል ያለች ሴት፣ መንፈሱ የተቆጣጠራት፣ ጸጋው የበዛላት፣ እንደ ቃሉ የምትኖር ሴት። ቤተ ክርስቲያን በጣም ፓስተሩ፣ አገልጋዮች፣ የወጣቶች፣ የሴቶች መሪዎች ሁሉ ተረበሹ። የተወሰኑ ቀናትን አስቆጠሩ። መጨረሻ ላይ መጋቢው ሴት መሪዎችና ሽማግሌዎችን ከወጣቶችም ይዞ ወደዚች ሴት ቤት ይሄዳል። ሰላምታ ከተለዋወጡ በኋላ ታለቅሳለች። ስቅስቅ ብላ ባለቤቷ ወደ ጌታ ሄዷል። የመጀመሪያ ልጇ፣ ሁለተኛ ልጇ፣ ሶስተኛ ልጇ ሁሉ ወደ ጌታ ሄደዋል። እቺ ካላለቀሰች ማን ያለቅሳል? ፓስተሩ ትንሽ ካለቀሰች በኋላ ጣልቃ ገባና ሶሪ ማልቀስ ይገባሻል፣ እኔ ለምን እንደምታለቅሽ ገብቶኛል ስትል ከኔ ጋር ሁኑ። አልገባህም ፓስተር፣ አልገባህም ፈጽሞ ፓስተር፣ አልገባህም። ባልሽ ሞተዋል፣ ወደ ጌታ ሄደዋል። ዞር ላርግና ልጆችሽ ተራ በተራ ወደ ጌታ ሄደዋል። አንቺ ካላለቀስሽ ማን ያለቅሳል? ገብቶኛል። አልገባህም ፓስተር፣
አልገባህም? ፓስተሩ ደነገጠ። ምኑ ነው ያልገባኝ? ቸው ብለው ምኑ ነው ያልገባኝ? እንዲህ አለች፣ ለኢየሱስ ሄዶ የሚሞት አራተኛ ልጅ ስለሌለኝ ነው እንጂ ማለቅሰው። ሰምታችሁኛል? ባሌ ወዴት እንደሄደ ያውቃለሁ። ልጆቼ፣ የመጀመሪያ ልጄ፣ ሁለተኛ ልጄ፣ ሶስተኛ ልጄ የት እንደሄዱ አውቃለሁ። አሁንም ማለቅሰው ለምን ከዚህ እንደሄዱ ወዴት እንደሄዱ ለማውቃቸው ልጆች አይደለም። ለኢየሱስ የሚሞት አራተኛ ልጅ ስለሌለኝ አለቅሳለሁ። ለምን አላለቅስም? ወንጌል፣ ይሄ ወንጌል ታንክ ዩ ወንጌል ዘላለምን ብድራታቸውን ትኩር አድርጎ ያዩ ሰዎች ከሞት ወዲህ ሆነው ከመቃብር ወዲህ ሆነው ከሞት ባሻገር ማዶ ያለውን አድራሻቸውን ትኩር አድርጎ የተመለከቱ የውስጥ አይኖቻቸው የበራላቸው። አሁን ባነበብነው ክፍል የሐዋርያት ሥራ ምዕራፍ 1 ከ1 ጀምሮ ያለውን ክፍል ስታነቡ ሐዋርያት ጌታን ጥያቄ ጠየቁት። እሱን ማወቁ አልተሰጣቸውም። ዞር አደረገና ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም የምትገኘው በይሁዳ አውራጃ ውስጥ ነበር። በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ኢየሱስን አይቼዋለሁ፣ ሰምቼዋለሁ፣ ዳስሼዋለሁ። መንፈስ ቅዱስ ወረደ። የሐዋርያት ሥራ ምዕራፍ 2 ላይ ቃሉ በግልጽ እንደሚናገረው ተሞሉ። እውነትም ከኢየሩሳሌም ጀምረው ምድርን እየነቀነቁ ሰው ሰማ አልሰማ ዝም በሉ፣ ዝም ካላላችሁ እንገላችኋለን። እኛ ያየነውንና የሰማነውን የዳሰስነውን ከመናገር ዝም ማለት አንችልም፣ አልቻሉም። የሐዋርያት ሥራ 28 ምዕራፍ ስታጠኑ የቃሉ ተማሪዎች የሐዋርያት ሥራ የሐዋርያት ሥራ የሚለው መጽሐፍ ሌላ ስም ቢሰጠው የመንፈስ ቅዱስ ሥራ በበዓለ 50 ቀን የሐዋርያት ሥራ ምዕራፍ 2 ላይ በበዓለ 50 ቀን የወረደው መንፈስ ቅዱስ ተራ ሰዎችን ከተራነት አሳልፏቸው ደካሞችን ብርቱ አድርጎ ፈሪዎችን ደፋሮች አድርጎ አናገራቸው፣ አስመሰከራቸው። የትምህርትን ርዕስ እንዳትረሱ። በወኪሎቻችን ብቻ ሳይሆን ሁላችንም ለምስክርነት ተጠርተናል። ካየነው ከሰማነው የዘላለም ሕይወት የሆነውን ኢየሱስን ከዳሰስነው እንዴት ዝም ማለት ይቻላል? በአሁኑ ሰዓት ጣሊያ ነገር እንዳለ ይነገራልና ደቡብ አንድ ከተማ ላይ እዚህ ከተማ ሲወርድ ሲዋረድ የቆየው ሃይማኖት ከስንት ሺህ ዓመታት በፊት ገብቶ ስለ ኢየሱስ ሲናገር በር ትዘጋለች። ያቺ ከተማ ስሟ አይቀር። በዚህም በኩል በር ትዘጋለች፣ በዚህም በኩል ፍቅር የሆነው ኢየሱስ ሲያች ትንሿ ከተማ ውስጥ ተሽከርክሮ ተመላልሶ አንድ ወጣት ምዝዝ አደረገና ራሱን ገለጠለት። እንዲህ ብሎ ዘመረ። በዘሬ አይግባ ያልኩት ከመንደሬ ገፍቻ አወጣሁት። እርሱ ነው ነፍሴን ያዳነ፣ በሞት መሃል የደረሰ ቀንበሬን የሰበረልኝ፣ ኢየሱሴ ይባረክልኝ ብሎ ዘመረ። በዘሬ አይግባ ያልኩት ከመንደሬ ገፍቻ አወጣሁት። እርሱ ነው ነፍስን ያዳነ፣ የሞት መሃል የደረሰ ቀንበሬን የሰበረልኝ። ወንድሞቼ እህቶቼ፣ ጌታን ማምለክ ደስ ይላል። ኳየር እናንተ ስትዘምሩ ከእናንተ ጋር አብረን ስናመልክ ነበር። የአምልኮ መሪ ደስ ይላል። ክርስትና ከአምልኮ እልፍ ይላል፣ ከጸሎት እልፍ ይላል። ለጌታ በመንፈስ ሆኖ ዝቅ ብሎ ማሸብሸብ
እንዴት በሰማይ ዙፋኑ ላይ ተቀምጦ ያሸታል መሰላችሁ? ግን ክርስትና ከዛ ይልፍላል። አይቼዋለሁ፣ ሰምቼዋለሁ፣ ዳስሼዋለሁ። ወደ አሜሪካን ሀገር በአንድም በሌላ መንገድ ጌታ አመጣቸው። እሺ እዚህ ተደረሰ፣ ኑሮ ተጀመረ፣ እየቀጠለ ነው። እዚህ ላሉት ወንጌልን በአንድም በሌላ መንገድ እንድናገር ነውና ይሄን ጌታ ይፈልጋል። አንድ ነገር ልበልና ላጠቃልል። የምር አንድ ነገር ልበልና ላጠቃልል። የዛሬ ብዙ 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 ወደ ኋላ እግዚአብሔር ከመጀመሪያው ቀን እስከ 6ኛው ቀን ከአፉ በሚወጣው ቃል በሰማይና በምድር ላይ ያሉትን ነገሮች ቁጭ 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 ካደረገ በኋላ በ7ኛው ቀን ከማረፉ በፊት በ6ኛው ቀን ሰውን በመልኩ በአምሳሉ ፈጠረ። ከፈጠረው ሰው ጋር ህብረት ያደርጋል። ፀሐይ ቀዝቀዝ ስትል መጽሐፉ እንደሚለው እኛም እንደምናውቀው በኤደን ገነት ውስጥ ካሉት የዛፍ ፍሬዎች በሙሉ እንድትበሉ ግን ከአንዷ የዛፍ ፍሬ እንዳትበሉ፣ በበላችሁ ጊዜ ሞትን ትሞታላችሁ። ውሸት፣ የውሸት አባት፣ ሌባ፣ ገዳይ፣ ወንበዴ፣ አራጅ፣ ክፉ ሰይጣን አዳም በሌለበት ወደ ሔዋን መጣና ያናግራት ጀመረ። ይጠይቃታል፣ ትመልስለታለች። አንድ ማናገር ከጀመረ ማስመለስ ከጀመረ ይቀጥላል፣ አይለቅም። አትብሉ ከተባሉት የዛፍ ፍሬ ወሰደችና በላች። ለአዳም ሰጠችው፣ እሱም ከሷ ጋር በላ። እግዚአብሔር ፀሐይ ቀዝቀዝ ስትል መጥቶ ያናግራቸዋል። ፈጣሪ ያናግራቸዋል፣ አምላክ ያናግራቸዋል፣ ዘላለም ያናግራቸዋል። አንድ ቀን እንዳስለመዳቸው መጥቶ እግዚአብሔር ሊያናግራቸው ፈልጎ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ ቁጥር 8 ከ8 እስከ 10 ነው። 9ን አታገኙም፣ ግን እዛ ጋር እግዚአብሔር መጥቶ አዳም ወዴት ነህ? እዚህ አገር ከዚህ ሳይወጣ እኔ አንድ ጩኸት እጮሃለሁ። አዳምና ሔዋን ጠፉበት። እግዚአብሔር ሊጎበኛቸው ሲመጣ አዳም ወዴት ነህ ብሎ እንደዛ ይጠራ አይለውም። ሔዋን ወዴት ነሽ? አዳም ወዴት ነህ? እግዚአብሔር ጮክ ብሎ የብሉይ ኪዳን 39ኙን መጽሐፍት አንድ በአንድ ብትመለከቱ እግዚአብሔር አንድ ጩኸት ይጮሃል። አዳም ወዴት ነህ? ሔዋን ወዴት ነሽ? አብርሃምን አስነሳ፣ ይስሐቅን፣ ያዕቆብን። አዳምን ይጣራል፣ ሔዋንን ይጣራታል። እንዲህ ብዬ ያሰብኩኝ እሱን ክፍል ሳጠና የተሻለውን አዳምን የመፍጠር ችግር የሌለበት እግዚአብሔር 1000 ጊዜ እግዚአብሔርን ያልሰማውን ያልታዘውን አዳምን አጥፍቶ 1000 ጊዜ ሔዋንን አጥፍቷት የተሻለውን አዳምን የተሻለችውን ሔዋንን መፍጠር ሲችል ከዚያ ከአንዱ አዳም ጋር መጀመሪያ ከፈጠራት ከሔዋን ጋር አዳም ወዴት ነህ? ሔዋን ወዴት ነሽ? ቤተሰብ ከብርቱ ጋር እግዚአብሔር አብሮ የሚጋልብ ቢሆን ደካማውን ወደ ኋላ ያንጠባጠበ ቢሄድ ከሰማው ቆይቻለሁ። ከኔ ቀድማችሁ የሰማችሁ ልትኖሩ ትችላላችሁ። አንድ ወጣት አንዷን ወጣት ወደደ አሉ። በጣም ወደዳት እና አዲስ አበባ ነው የሰማሁትና ሳይጋቡ አብሮ ሲወጡ ሲገቡ ከልክ በላይ ወዷታል አሉና ማታ ይሄ ወክ የሚባለውን አብሮ ለመራመድ ሲወጡ ትንሽ ግዝቃዜ ሲሰማት በረደኝ ስትል ስካርፑን አሉ ጃኬቱን አሉ ሲያወሩ ነው የሰማሁት። እኔን ብርድ ያድርገኝ፣ እኔን ግድል ያድርገኝ ቅዝቃዜው ነፋሱ ትንሽ እንቅፋት ብዙም ሳይጎዳ ሲያገኛት ድፍት ነን ያርገኝ። አልተደፋችም እኮ የኔ ጥፍር ግሽልጥ ይበል። እቺን አገባትና ያቺን እኔን ድፍት ያርገኝ፣ እኔን ይግደለኝ። እሷን አገባትና የመጀመሪያ ልጅ ወለደችለት፣ ሁለተኛ ልጅ ወለደችለት፣ ሶስተኛ ልጅ ወለደችለት። እና ወደ ማታ አብሮ ሲሄዱ ሰውነቷ እንደ በፊቱ አይደለም። ልጆች አከታትላ ስለወለደች ቀንሷል። መልኳ እንደ በፊቱ አይደለም። ትንሽ ወደ ኋላ ስትቀር ያ ብቻ አይደለም። በረደኝ አይተሽ ደርበሽ አትወጭም እንዴ?
የምር ግሽልጥ አድርጓት ተንገዳግዳ ስትነሳ አይተሽ አትሄጂም እንዴ? ያ ብቻ አይደለም። ከዕለታት አንድ ቀን አብረው ሲሄዱ ወደ ኋላ ቀረችበትና ዞር ብሎ እንዲህ አለ፣ ትመጪ እንደሆነ ቶሎ ነይ፣ ቆሜ አልጠብቅሽም። በሴት ሴት ይተካል፣ እናት አይደለሽም። እግዚአብሔር ከብርቱ ጋር ብርቶችን ብቻ ይዞ በጸሎት በጾም የሚበረቱትን ቃሉን በማጥናት በአገልግሎት የሚተጉትን ብቻ ይዞ የሚሄድ አምላክ ቢሆን ኖሮ ብዙዎቻችን በቤቱ አንኖርም። አንድ ተብሎ እኔ ቀለሜ አልኖርም ከሚበረታው ጋር እግዚአብሔርና ይሄው ነው። አዳም ወዴት ነው? ሔዋን ወዴት? እድል እየሰጠ ይደግማለሁ። የብሉይ ኪዳን ታሪኮችን 39ኙንም መጽሐፍት አንብቦ አዳም ወዴት ነው? የእምነት አባቶችና አብርሃምን፣ ይስሐቅን፣ ያዕቆብን አስነስቶ ነቢያትን አስነስቶ ካህናትን፣ ነገስታትን እግዚአብሔር አንድ ጩኸት ምን የሚል ጩኸት? አዳም ወዴት ነህ? ሔዋን ወዴት ነሽ? ወደ አዲስ ኪዳን ስንመጣ ጩኸቱ ተቀየረ። አቅጣጫው መድኃኔዓለምን ወደዚህ ምድር ላከ። ማቴዎስን፣ ማርቆስን፣ ሉቃስን፣ ዮሐንስን አንብብ። ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና 1:14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ያ ጌታ ኢየሱስ ክርስቶስ የመስቀልን ሞት ተሞልቶ በሰማይና በምድር አማካይ ጣልቃ ከገባ በኋላ የእግዚአብሔር የጩኸቱ አቅጣጫ በልጁ በኩል ለቤተ ክርስቲያን የተሰጣት የመጀመሪያውም የመጨረሻውም ስራ ቤተ ክርስቲያን አዳም ወዴት ነህ? ሔዋን ወዴት ነሽ? እንዴት መሰክር ነው። መልእክትን ሳጠቃልል ሁላችንም ምስክሮች ነን። ካሊፎርኒያ ስቴት ትንሽ ከተማ አለች፣ ሰሚናሪ፣ ፉለር ሰሚናሪ እዛም ይባላል እና እዛ ረጅም ዓመት ያስተማረ ብዙ መጽሐፎችን የጻፈ ፕሮፌሰር ባይኒንገን የሚባል ሰው እያንዳንዳችን በሶስት አቅጣጫ ለጌታ ምስክሮች መሆን እንደሚችል የተለወጠ ህይወት ትራንስፎርምድ የሆነ ህይወት እኛ ስንኖር ባለንበት ሰፈር በምንሰራባቸው አካባቢዎች ለሰዎች ጥያቄ ምልክት እንሆናለን። እሷ ምንድናት? እሱ ምንድነው? ይለያል፣ ትለያለች። ባይ ቢንግ ይላሉ። የተለወጠ ህይወት ስንኖር ምስክሮቹ እንሆናለን። ባይ ዱይንግ በርከክ ብለን በመጾም በመጸለይ በመስጠት የተጠሩትን በመላክ እኛም የመጨረሻው ባይ ሴይንግ ዝም አንበል። ህይወት ይናገር፣ ተግባር ይናገር። አንደበቶቻችን ይከፈቱ። ኢየሱስ እንደሚያድን እንናገር። ከደመና ከፀሐይ በታች ከሴት ለተወለደ ከሱ ውጭ ሌላ ተስፋ የለምና የዛሬ 15 ዓመት 20 30 ዓመት 40 ዓመት የምንመሰክር ደፋሮች ፈጽሞ ወተን ዝም ብለን የማንገባ እዚህ ምናልባት ባህሉ ሁኔታዎች ላይ መቹ ይችላሉ። ግን እውነቴን ነው የምላችሁ አንድም ምክንያት አይኖርም ኢየሱስ ያድናል ብለን እንዳንመሰክር። ይህን ስናደርግ ጌታ መጥቶ እንዲያገኘን በወክሎቻችን ብቻ ሳይሆን ሁላችንም ለምስክርነት ተጠርተናል። እንደሱ ስናደርግ ጌታ እንዲያገኘን አጭር ጸሎት ጸልየን እንጨርሳለን። ጌታ ሆይ በኢየሱስም እጅግ አድርገን አንተን እናመሰግናለን። ዛሬ በግልጽ ተናግረህናልና የምንመሰክር በአንድም በሌላ ምክንያት የተውን ክዳናችንን አድሰን እንድንነሳ ዝም እንዳንል በመንፈስ እንድትረዳን ተስማምተን እንጸልያለን። ሁሉ ለስምህ ክብር ይሁን። ይህችን ቤተ ክርስቲያን ባርካት፣ አሳድጋት። በመድኃኒታችን በጌታችን በኢየሱስ ክርስቶስ አስደናቂ ስም ለዘላለም እግዚአብሔር አብዝቶ ይባርካችሁ።